ሚካኤል ማለት በዕብራይስጥ ቋንቋ ሚ ማለት መኑ ማለት ነው። ካ ማለት ደግሞ ከመ ማለት ነው። ኤል ማለት ደግሞ አምላክ ወይም ደግሞ እግዚአብሔር ማለት ነው። ሚካኤል ያረዳው ሰማይ፣ ቅዱስ ሚካኤል ያረዳው መነኩሴ፣ ቅዱስ ሚካኤል ያረዳው ነቢይ፣ ቅዱስ ሚካኤል ያረዳው ሐዋርያ የለም። አትደንግጥ። እግዚአብሔርን በሚፈሩ ሰዎች ዙሪያ መላእክቶች አሉ። ይጠብቁማቸዋል፣ ያድኑማቸዋል። በቃ አሁን እንግዲህ ይሄ ካቀረሸህ ይባርክ፣ ካስነጠሰህ ምን ማረጋች መጽሐፍ ቅዱሳዊ ስለሆነ ቅዱስ ሚካኤል ማለት የስሙ ትርጓሜ ምን ማለት ነው የሚለውን ልናውቅ ያስፈልጋልና ይህንን አጥራ አድርገን እንመለከታለን። ቅዱስ ማለት የተለየ የተመረጠ ልዩ ማለት ነው። ሚካኤል ማለት በዕብራይስጥ ቋንቋ ሚ ማለት መኑ ማለት ነው። ካ ማለት ደግሞ ከመ ማለት ነው። ኤል ማለት ደግሞ አምላክ ወይም ደግሞ እግዚአብሔር ማለት ነው። በአንድነት ሲነበብ ደግሞ ሚካኤል ማለት መኑ ከመ አምላክ የሚል ፍቺን ይሰጠናል ማለት ነው። ወደ አማርኛው ትርጓሜ ተርጉመን ስንመለከት ደግሞ ሚካኤል ማለት እንደ እግዚአብሔር ያለ ማን ነው የሚል ትርጓሜን ይሰጠናል። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገስጽህ አለው እንጂ የስድብን ፍርድ ሊናገረው አልደፈረም በማለት ሚካኤል የመላእክት አለቃ እንደሆነ በግልጽ የተጻፈው ቃል እናገኛለን። እንዲሁም ደግሞ በትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ እንዲህ የሚል ቃል ተጽፎ እናገኛለን። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል በማለት ሚካኤል ታላቁ አለቃ እንደሆነ በመግለጽ በሰማይ ያለውን ታላቅነቱንና አለቃነቱን ነቢዩ ዳንኤል እንዲህ በማለት አስገንዝቦናል። እንዲሁም ደግሞ በትንቢተ ዳንኤል ምዕራፍ 10 ቁጥር 21 ላይ ነገር ግን በእውነት የተጻፈውን እነግርሃለሁ፣ በዚህም ነገር ከአለቃችሁ ከሚካኤል በቀር የሚያጽናናኝ የለም በማለት ከአለቃነቱም በተጨማሪ ሰዎችን በችግራቸውና ሚካኤል ያረዳው ሰማይ፣ ቅዱስ ሚካኤል ያረዳው መነኩሴ፣ ቅዱስ ሚካኤል ያረዳው ነቢይ፣ ቅዱስ ሚካኤል ያረዳው ሐዋርያ የለም። የጽድቅ ሁሉ አበጋዝ ነው። ሁላችሁም ገድሉ ድርሳኑ ከቤታችሁ አድርጋችሁ እመኑ። እሱንም ሚካኤል ሚካኤል ካላችሁት ፈጥሮ ይደርስላችኋል። ባሕር ያሻግር እሱ፣ መና ቢያወርድ እሱ፣ ቅዱስ ጴጥሮስ ቢታሰር ያወጣው እሱ፣ አቡነ ተክለ ሃይማኖት ውሃ ሞልቶባቸው ውሃ ሊሻገሩ ሲትሉ ማን ያሻግርሃል ሲሏቸው አይ እግዚአብሔር ያውቃል ሲሉ ቅዱስ ሚካኤል መጣና ተከተለ ብሎ እርመድ እያለ በውሃ ላይ ሲጀምር አቡነ ተክለ ሃይማኖት ይከተሉ ነበረ። እና ቅዱስ ሚካኤል የረሃብ ጊዜ ስንቅ አቀባይ ነው። ሲታሰሩ ጠያቂ ነው። ሲታመሙ ፈዋሽ ነው። ውሃ ሲሞላ አሻጋሪ ነው። ቅዱስ ሚካኤል ከጉድጓድም የሚያወጣ ነው። ፈጽማችሁ መኑት። ከጉድጓድ ውስጥ ብትጣሉ ስንቅ ያቀብላል። ዳንኤል ከጉድጓዱ ሲሰጋ ዕንባቆም ለእህል አጫጆች ሊያቀብለውን የነበረውን ስንቅ በአንድ ጠጉሩ አንጠልጥሎ ወስዶ፣ በአንድ ጠጉሩ እኮ ነው ዕንባቆምን አንጠልጥሎ ከነስንቁ ዳንኤል ጉድጓድ ውስጥ አስገብቶ ድንጋዩ ሳይከፈት ዳንኤልን አብልቶ መልሶ ደግሞ ዕንባቆምን ሀገሩ አድርሶታል። ከኢየሩሳሌም እስከ ባቢሎን ስንቅ የሚያደርስ ስንቅ አቀባይ ቅዱስ ሚካኤል ነው። ሁላችንንም ይመግበን አባታችን ቅዱስ ሚካኤል። በሰማይም ሰልፍ ሆነ። ኦኬ፣ በሰማይ ሰልፍ ሆነ። እሺ፣ ሚካኤል እና መላእክቱም ዘንዶውን ተዋጉ። ተዋጊ ነው። ይህ በጣም የምንወደው ተወዳጅ የሆነ መልአክ ቅዱስ ሚካኤል ተዋጊ ነው። ሲዋጋ የሚዋጋው ማን ነው? ዘንዶውን። ሚካኤል በስም የተጠራው መልአክ እዚህ ጋር ቅዱስ ሚካኤል ነው። ቅዱስ ሚካኤል እና መላእክቱ ዘንዶውን ተዋጉ። ዘንዶም ከመላእክቱ ጋር ተዋጋ። እሺ፣ አልቻላቸውም። ምን አለ? አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። አጋንንቱ ማለት ነው። ኦኬ፣ አጋንንቱ ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ። መላእክቱም ከእርሱ ጋር ተጣሉ። ስለዚህ ወደ ምድር የተጣሉ ናቸው። እዚሁ ዝም ብሎ ብቻ እንደው ካገኙ እዚሁ ብቻ ይፈልጋሉ ማለት ነው። የሚወጡትን እየፈለጉ ያንዣብባሉ። አስበዋል። በሰማይ ሰልፍ ሆኖ የረታው ወቅቱ የጣለው
ያ ታላቁ መልአክ አንተን ለማገዝ ደግሞ የወደቀውን የጣለውን መልአክ ደግሞ አሁን እሱ በዚህ በእንደዚህ ሁኔታዎች ውስጥም ደግሞ ሊያግዝ ሲላክል አረ እግዚአብሔር ቸር ነው። ክርስቶስን እኔ የእግዚአብሔርን ቸርነት የእግዚአብሔርን መልካምነቱን ከምናጣጠምባቸው ነገሮች ውስጥ አንዱ መላእክቱን ስለኛ የሚልከው ነገር ነው። በጣም የሚያስገርመው መላእክቱ በጣም ኃያል ናቸው፣ ግሩማን ናቸው። በፊቱ እየተንበረከኩ እየሰገዱለት ያመሰግኑታል እግዚአብሔርን ጌታችን ኢየሱስን። እና እነዛን ታላላቅ መላእክት ደግሞ አንተን እንዲያግዝ መልአኩ ይልክልሃል። እና እግዚአብሔር አምላክ በጣም ቸር ነው። እግዚአብሔር መልካም ነው።